የኢትዮጵያ ችግር ለመፍታት ኮሚሽን ከመምረጥ ሽማግሌ ከመምረጥ ስራ መፍጠር ነው የሚያዋጣው። የራበው ሰው በሽማግሌ አይታረቅ። እውነቴን ነው የምላችሁ። የራበው ሰው አይታረቅ። እኔ አሁን የኢትዮጵያ ችግር እግዚአብሔር አለ የሚፈታው። የኛ ችግር እግዚአብሔር ዘንድ የሚደርስ ችግር የለንም። እኛው እንፈታዋለን። ርቦን ነው ማረስ ነው። ለራበው ሰው እርሻ እኮ ነው የሚያዋጣው። በቃ እግዚአብሔር ምን ብሎ ይፍታልን እንዴ? እግዚአብሔር የሚፈታው ችግር ያለባቸው እነ ቻይናና አሜሪካ ናቸው። እነሱ የራሳቸውን ድርሻ ተወጥተው እግዚአብሔር የሚፈታው ቀርቶታል። እሱን ደግሞ አልጠሩትም፣ አይመጣም ዘም። የኛ ችግር እኛ ምን ፈታው ነው ማረስ ነው። በእውነቱ እንደ ጎጃም እንደ አሩሲ እንደ ባሌ እንደ ሰሜን ሸዋ እንደ ምንጃር ያሉ መሬቱ የተባረከ መሬት አለን። ያን አርሰን ቆፍ ሆዳችን ቢሞላ እርግጠኛ ሆኜ ነግራቸዋለሁኝ። እኔ ወነቱ ሰሜናውያንም ወታደር አያገኙም፣ መንግስትም ወታደር አያገኝም፣ አመጽ ወታደር አያገኙም። ሁሉ ስራ ላይ ይሰማራል። ጠመንጃቸውን ማረሻ ያደርጉታል። እውነቴን ነው የምላችሁ። በትንቢተ ሕዝቅኤል ላይ ነብዩ ሲናገር ምን ይላል? ማረሻቸውን ጦራቸው ማረሻ ያደርጉታል ይላል። ሰላም ሲመጣ ማረሻውን የክላሽ ሁሉ እየተጨፈለቀ እየቀለጠ ጃፓኖች እኮ ከነራሻ ታንክ እየገዙ እየጨፈለቁ መኪና ያደርጉት ነበር ይላል ከበደ ሚካኤል ጻፉት በጻፍ ላይ። አሁን ታንኮቻችን አሁን የገዛናቸው ሁሉ ታንኮች ሰላም ቢመጣ እየተጨፈለቁ ትራክተር ይሆናሉ። ቦምብ የገዛንበት ምርጥ ዘር እንገዛበታለን። በቦምቡ ፈንታ ዳቦ እናመርትበታለን። በምርጥ ዘሩ ፈንጅ የተዘራባቸው መሬቶቻችን ዛሬ እውነቱን ለመናገር ፈንጅ የተዘራባቸው መሬቶች ምርጥ ዘር ይዘራባቸዋል። ስለዚህ ያስተሳሰብ ለውጥ ያስፈልጋል። የቻይናው ማኦ ይመስሉኛል፣ እርግጠኛ አይደለም። እንግዲህ የምታውቁ ሰዎች ተነግሩኛላችሁ። እንግዲህ አንዱ ቻይናው ይልበለው እኔ ምን አገባኝ። ብቻ የተናገሩ ጥሩ ነገር ነው። እሳቸው ታላቋ ቻይና በታሪክ በጣም ትልቅ ሀገር ናት። ከ3000 ከ4000 ዓመት በላይ እንደው ባጭ የቻይናን ግንብ እንኳን ብትጠሩ በጣም ትልቅ ሀገር ናት። እና ሰውየው ፕሬዝዳንቱ ምንድነው ያሉት? አሁን ያለችው ቻይና ለቀደመ ታሪኳ በሚመጥን የኢኮኖሚ አቅም ላይ አይደለችም አሉና በሁለት ነገር ላይ ለውጥ ማምጣት አለብን። በአመጋገባችንና በአሰራራችን ላይ የስራና የአመጋገብ ባህል ለውጥ ማምጣት አለብን አሉና ዛሬ ቻይናውያን የማይበሉት ራሳቸውን ብቻ ነው። ሁሉን ነገር ይበላሉ፣ ራሳቸውን አይበሉም። ጀግኖች ናቸው። እኛን ራሳችን ምን በላ ሌላ የሚበላ ሞልቶ ራሳቸውን አይበሉም። አቁታላችሁ ችግሩ። ስለዚህ አሁን ቻይናውያን ዛሬ በቀደም ሬዲዮ እየሰማሁ ነበረ። የአሜሪካ በኢኮኖሚ በጥቅሉ 23 ትሪሊዮን ዶላር ነው አለ ትንታኔው ላይ ስሰማ መጽሐፍ ሳነብ። የቻይና 20 ትሪሊዮን ዶላር ነው። በጣም በእርግጠኝነት በሚቀጥሉት 5-6 ዓመታት የቻይና ወደ 30 ትሪሊዮን ይገባል። ምክንያቱም ቻይናውያን እየሰሩ ነው፣ እያወሩ በራቸውን ዘግተው 50 ዓመት ሰርተው ድንገት ነው እንደንጉዴ ቦግ ብለው ዓለምን ቀልቡን የገፈፉት። የምዕራቡ ዓለም ክው ብሎ ደንግጧል። እውነቱን ለመናገር አሜሪካ ደንግጧል፣ ምዕራቡ ደንግጧል። በወሬ አይደለም። እኛ 3000 ዓመት ታሪካችን ነው ብለን ድንግሊቱ ኢትዮጵያ ድንግሊቱ እንዴ አላወራ ነው እኮ። እኔ ኢትዮጵያ ድንግል መሆኗ የገባኝ አሜሪካ ማነው እንግሊዝ ሀገር እጄ ነው። ምክንያቱም መሬቱ ጀርመን ጃፓንን ማነው እነ ፈረንሳይን አይታችሁ እንደሆነ መሬቱ ከውስጥ ግራውንድ ወደ መሬት ተቆፍሯል። ድንግልናውን አጥቷል መሬት። የኛ ድንግል ነው ገና። እውነትም ድንግል ናት ሀገር አልታረሰችም። ይሄን ቁም ነገር በእንዘፍነዋል። የሚያሳፍረውን ነገር እንዴት ሰው ውርደቱን ይዘፍናል? ድንግሊቱ ሀገር ማለት እኮ ክብረ ንጽህናው አልታረሰችም። መሬት ድንግልናን ማለት ገበሬ የለም ማለት እኮ ነው። ይሄ ያዋርዳል እኮ ዝና እኮ አይደለም እንዴ። አንድ ሴት እንስራ ተሸክማ ባህሌ ነው ብሎ ስዕል መሳል ከዚህ በላይ አዋራጅ ነገር የለም። ውርደት ነው ይሄ። በሬ አሜሪካ ሄዱ ዘፈኞቻቸው ሁሉ በየሬስቶራንቱ በየስታርባክሱ ቡና እየጠጡ የሚዘፍኑት በሬና ገበሬ። ያሳፍራል። ይሄ ውርደት ነው። በሬ በ21ኛው መቶ ክፍለ ዘመን በሬ ጠምዶ የሚያርስ ገበሬ ማየት ከዚህ በላይ አሳፋሪ ነገር የለም። ዩኒቨርሲቲዎቻችን ሊያፍሩ ይገባል። ፕሮፌሰሮቻችን ሊያፍሩ ይገባል። የግብርና ኮሌጆቻችን ሊያፍሩ ይገባል። ለውጥ ማምጣት አለብን። የለመለመ መሬት አለን፣ የደረቀ ጭንቅላት ላይ በጠበጥ እውነቱን ለመናገር ከዚህ በፊት ተናግሬዋለሁ። ወደ ዱባይ ሲሄድ ጎኔ አንዲት ሴት ተቀምጣ ነበርና እኔ አወራችኝ፣ ሰላም አለች። እንግዲህ ቴሌቪዥኑ እንደ ብቅል እያሰጠን ሁሉ ሰው ሰላም ይለናልና አወራን። ወሎ ሐይቅ የሚባል ሀገር ነው። ሐይቅን ታውቃላችሁ? ለምለም ቦታ በጣም የት እየሄድሽ ነው? ዱባይ። ለምን? ለስራ። ስንት ጊዜ ሆነሽ? በፊት 15 ዓመት ቆይቼ አሁን አስፈቅጄ መጥቼ ቤተሰቦችን ጠይቄ እየሄድኩ ነው። ከሐይቅ ወደ ዱባይ፣ ከለምለሙ ሐይቅ ወደ ደረቋ ዱባይ። ደረቅ ጭንቅላት የያዘችው እህታችን ከለምለም መሬቱ ወደ ደረቅ መሬት ለምለም ጭንቅላት ወዳላቸው ሰው እየሄደች ነው ማለት እኔ ሲገባኝ በጣም ነው ያፈርኩት። እኔ ዱባይ
ጭው ያለ በረሃ ነው። አፄ ኃይለ ሥላሴ ለጉብኝት ሄደው እንደ አይነት መሬት ላይ አውሮፕላን አያርፍም ብለው መጥተዋል ይባላል የዛሬ 40 ዓመት። ዛሬ ግን ዱባይ እነሱኛ ጋር ለማረፍ ተጸይፈዋል። እፈሩ፣ ተሳቀቁ፣ ተሸማቀቁ። ድህነት ያሳፍራል። ድህነት በጣም አሳፋሪ ነው። ድሃ ከመሆን በላይ ወንጀል የለም። ድህነት እኔ ድሆችን አልተጸየፍኩም። ስሜ እንዳታጠፉ ባለ ፌስቡኮች እውነቴን ነው የምላችሁ። እናንተ ወሬ ስለሚያልቅባችሁ ማሟያ ታደርጉናላችሁ። እኔ ድህነትን እግዚአብሔር ኃጢአተኞችን አይጸየፍም፣ ኃጢአትን ግን ይጸየፋል። ድሆችን መርዳት ይገባል፣ ድህነትን ግን መጸየፍ ይገባል። ረሃብተኛ ህዝብ ያሳዝናል፣ የጠማው ህዝብ ያሳዝናል። በ22ኛው መቶ ክፍለ ዘመን አንድ ሴት ሲነጋ ለልጅ ዳቦ ምን ልስጠው ብላ ምን ነው ባልነጋ የምትልበት ሀገር ከመኖር በላይ ሲኦል የለም፣ ገሃነም የለም።